ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የሁላችን እናት ቅድስት ቅዱሳን ወላዲተ አምላክ ድንግል ማርያም ልጇ መድኃኔዓለም ኢየሱስ ክርስቶስ እንዳከበራት መጠን ክብርና ምስጋና ለእናታችን ለድንግል ማርያም ይሆንልን። አራሜን ሁሉ ጻድቃን፣ ሰማዕታት፣ ሐዋርያት፣ ደናግላን፣ መነኮሳት እንደየክብራቸው ክብርና ምስጋና ለቅዱሳኑ ይሆንልን። ክቡር አባታችን መላከ ሰላም መምህር ኃይለ ሚካኤል ወርቅ አለማው የዳግማዊት አክሱም ጽዮን ማርያም ቤተክርስቲያን የዚቹ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡር አባታችን መላከ ሃይማኖት ኢሳያስ ቸርነት የደብረ ድራስ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ፣ መላከ ገነት ታደሰ በነበሩ የምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተክርስቲያን ዋና አስተዳዳሪ፣ መላከ ብርሃን ህሩይ ተክለ ማርያም የቤተል ደብረ መድኃኒት መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ክቡር አባታችን ሊቀ ካህናት ዘወንጌል የኮልፌ ቀራንዮ ክፍለ ከተማ ተወካይ አባታችን፣ በዚህ ጉባኤ የተገኛችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ መምህራን ወንጌል፣ ሰባኪያን፣ ዘማሪያን፣ በአገልግሎት የምትመስሉኝ መምህራን፣ እንዲሁም የክብር ዘውድ የደፋባችሁ አረጋውያን እናቶች፣ እንዲሁም አባቶች፣ በዚህ ጉባኤ የተገኛችሁ ሕፃናት፣ የሰንበት ትምህርት ቤት አባላት ሁላችሁ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? በጣም ጥቂት ደቂቃ ነው መወስድባችሁ። ፀሐይ ነው፣ ነገር ግን ሰዓቱም ስለገፋ ጥቂት ደቂቃ ብቻ ስጡንና ዕለቱን አስመልክተን ጥቂት ነገር እንላለን። ስለዚህ በተረጋጋ መንፈስ ሆነን የእግዚአብሔር ቃል እንድንማር እግዚአብሔር አምላካችን ይርዳን ይፍቀድልን። እንደምን አደራችሁ? እንደምን ቆያችሁ? እንኳን አደረሳችሁ። ስለደረሳችሁ በፋላችሁ እግዚአብሔር አመስግኑ። መድረስ ቀላል አይደለም። እንዲህ በቀላሉ የምናየው አይደለም። እዚህ ፈልገን የመጣ ነው በራሳችን ብቃትና በራሳችን ፍላጎት ብቻ አይደለም። የእግዚአብሔር ቸርነትና የእግዚአብሔር ፍቃድ ታክሎበት ነውና በጤና ወጥተን ሰላም ሆነን መመላለስ፣ እግሮቻችን ተራምደው ወደ ፈለግንበት ቦታ መሄድ መቻል ፍቃድ እግዚአብሔር ከሌለው የሰው ሀሳብ አይደለምና በእኛ ችሎታ በእኛ ፍቃድ ስላልሆነ ያደረሰንን አምላክ እስቲ ለቀርቦ እንዲያደርሰን ደግሞ በደንዳዮች ይተማ በፋዳቸው እሱ የመጀመሪያው መልእክቴ ምንድን ነው? የምትወጡ ሰዎች ባትወጡ ይመከራል። ለሁለት ነገር ነው ባትወጡ የምለው። አንድም ታቦተ ሕጉ አልገባም። ታቦታት የሚወጡት እኛን ሊባርኩን ነው። የተዘራው እንዲበቅል፣ የታመመው እንዲፈወስ፣ የተጨነቅን ሰዎች እንድንረጋጋ ነው ታቦታት ወጥተው የሚባርኩን። ስለዚህ ታቦቱ ሳይገባ በጣም የምትወቁ ሰዎች አላችሁ። ሁለተኛው የእናንተ ሩጫ ከውስጥ ወደ ውጪ መውጣታችሁ፣ ወደ ውስጥ መግባት የሚፈልጉ እናቶችና ሕፃናት በር ላይ በጣም በሚገርም አይነት ሁኔታ እኔ አሁን የመጣሁት ሌላ ቦታ ነበርኩና ለአገልግሎት ሄጄ ስመጣ መግባት አይቻልም። ሕፃናት ተረጋግጠዋል። ፌንት ያደረጉ እናቶች ውስጥ አሉ። ይገርማል። እላይ ድረስ ነው የተዘጋው፣ በጣም እላይ ድረስ በኮብልስቶን። ስለዚህ ከዚህ የምትወጡ እየገፋችሁ ስለሆነ ጥቂት ጊዜ ተረጋጉና ከውጭ ያሉት ወደ ውስጥ ይግቡ። ግድ የለም አንግፋቸው። እናቶች እያለቀሱ ነው፣ ሕፃናት እያለቀሱ ነው። ፌንት ያደረጉ ሰዎች አሉ። በዓይኔ ያየሁትን ነው እየነገርኳቸው ያለው። ስለዚህ ለሕፃናቱ ለእናቶች ስትሉ ጥቂት ደቂቃ ታገሱና አትውጡ። እናንተም ሕፃን ይዛችሁ ብትወጡ ትረገጣላችሁ። ስለዚህ ቆም በሉ፣ ተረጋጉ። እግዚአብሔር ያስተምረን፣ እግዚአብሔር ይምከረን፣ እግዚአብሔር ይባርከን። ይዛችንን እግዚአብሔር አምላክ ይቆጣጠርልን። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እንዲህ የሚል ቃል አለ። የእግዚአብሔር ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል ቃሉ። በዛሬው ዕለት የምናከብረው በዓል በእውነት እጅግ የምንባረክበት ለኢትዮጵያውያን በተለይ ለኦርቶዶክሳውያን ኩራታችን በረከታችን የሆነ ዕለት ነው። ጠላት ዲያብሎስ ድል የተነሳበት፣ እመብርሃን ወላዲተ አምላክ ድንግል ማርያም የነበረችበት፣ እግዚአብሔር የከበረበት ዕለት ነው። ታቦተ ጽዮን ድል አድርጋ በእውነት አሕዛብን ያሳፈረችበት፣ የእግዚአብሔርን ጠላቶች እግዚአብሔርን የማያምኑትን እነሆ ከእግሯ በታች ጥላ ከፍ ብላ ያየንበት ዕለት ነው።
የታቦተ ጽዮን በእውነት ከምርኮ መመለስን አስመልክታ ቤተክርስቲያን እንዲህ አይነት በዓል ታከብራለች። ከምርኮ ስትመለስ ታቦተ ጽዮን በረከት እያደለች እየባረከች ብዙዎችን በመጽሐፍ እናያታለን። በእውነት ከምርኮ ከመውጣቷ በፊት ግን ድምፃችሁን ትንሽ ቀንሱልን። ለምትንቀሳቀሱ ሰዎች እንደምን አደራችሁ? እስቲ አንድ ደቂቃ እንደምን እንዳደራችሁ ጸጥ በሉ እናስቡ። ጸጥ በሉላችሁ። እንደማን ፍቃድ አድበሩ? እንደማን ፍቃድ እየዋልን ነው? እንደማን ፍቃድ አረፈድን? ስለዚህ አሁን ሰዓቱ የእግዚአብሔር ነው። የማን ነው? እናንተ ዝም በሉ። ምን በሉ? በቃ ዝም በሉ። እስቲ ስንት ዓመት ተናገረን አይደለም? አሁን ደግሞ እግዚአብሔርን እንስማው። እግዚአብሔር ሁላችንንም ይባርከን። አዎ፣ ድል ከመንሳት በፊት መማረክ አለ። ታቦተ ጽዮን እንዴት ተማረከች የሚለውን ሀሳብ ብቻ አንስቼ ትምህርቴን እጠቀልላለሁ። የመማረኳና እንዲሁም ደግሞ ምርኮን አሸንፋ የመውጣቷ ምስጢር ምን እንደሆነ ጥቂት ሀሳብ ላንሳና ትምህርቴን እጠቀልላለሁ። ታቦተ ጽዮን የተማረከችው በክፉ አሰራር ወይም ደግሞ ክፉ ከሚያደርጉ ሰዎች ውስጥ ክፋታቸው በእግዚአብሔር ዘንድ የታየባቸው ሰዎች እግዚአብሔርን ስላሳዘኑ ነው። እነዚህም የቤተ መቅደሱ አገልጋዮች ናቸው። የኤሊ ልጆች አፍኒንና ፊናስ ናቸው። በእግዚአብሔር ዘንድ ነውራቸው የተገለጠ እግዚአብሔርን ያሳዘኑ፣ እግዚአብሔር ያዘነባቸው፣ በመቅደሱ ኃጢአትን የሰሩ እግዚአብሔርን ሳይፈሩ ለክብራቸው ተጨንቀው ራሳቸውን ለኃጢአት የደበቁ ናቸው። ወገኖቼ የታቦተ ጽዮን መማረክ አንዱ ምስጢር ይሄ ነው። አፍኒንና ፊናስ የቤተ መቅደሱ አገልጋይ ናቸው፣ የኤሊ ልጆች ናቸው። ተመልከቱ፣ በመጽሐፍ ቅዱሳችን በመጽሐፈ ሳሙኤል ካለ ምዕራፍ 2 ቁጥር 12 ላይ እናያቸዋለን። እነዚህን አፍኒንና ፊናስን በእግዚአብሔር ፊት ያላቸውን ክብር ሲገልጽ ምናምንቴዎች ይላቸዋል። ምኖች ይላቸዋል? ምናምንቴዎች፣ ክብር የሌላቸው፣ ክብራቸውን ያዋረዱ። ለዚህ ነው የእነሱ ኃጢአት መስራት በአባታቸው ዘንድ ተሰምቷል። አዎ ይህን ሰጥተሃል ምን ትላለህ የሚሉት ኤሊ እንዲህ አለ። ሰው ይበድል፣ ሰው በሰው ላይ ይበድል፣ እግዚአብሔር ይፈርድበታል። በእግዚአብሔር ላይ ሰው ይፈርድ ወይም ደግሞ ይበድል ማነው የሚፈርድበት እያለ ይናገራል። በእግዚአብሔር ላይ ማን ይፈርዳል? ወገኖቼ ሰው በሰው ላይ ይፈርድ፣ እግዚአብሔር ስለ ሰዎች ይፈርዳል። በእግዚአብሔር ላይ ግን በእውነት እንዲህ አይነት በደል ቢደርስ ማን ነው የሚፈርደው? ባለቤቱ ራሱ ካልሆነ። ለዚህ ነው በመጽሐፍ ቅዱስ ምን ያህል መሰላችሁ? በዚሁ በመጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ እንዲህ አለ፣ የሚያከብረኝን አለ እግዚአብሔር ራሱ አከብረዋለሁ አለ። የሚያከብረኝን ምን እለዋለሁ? በሉ እስኪ ምን እለዋለሁ? ጮክ በሉ። ምን እለዋለሁ? ምን እለዋለሁ? ዛሬ ይህንን በዓል ለማክበር የመጣችሁ አላችሁ። በእግዚአብሔር ፊት ራሳችሁን አስደስታችሁ ዝቅ ብላችሁ ክብር ልትሰጡ እግዚአብሔርን ልታከብሩ የመጣችሁ አላችሁ። አፍኒንና ፊናስ እግዚአብሔርን አያውቁም ማለት አይደለም፣ ያውቁታል፣ ግን በኃጢአት ውስጥ ናቸው። ወገኖቼ ኃጢአት ሰውሯቸዋል፣ ኃጢአት ሸፍኗቸዋል። የሚያከብረኝን አከብራለሁ አለ። እግዚአብሔር እንዲያከብራችሁ ሲያመስሉት ከፍ አድርጋችሁ አላቸው። አላከበሩት። ስላላከበሩት ውርደት መጣ። ወገኖቼ የኤሊ ልጆች አፍኒንና ፊናስ በቤተ መቅደሱ የሚሰሩት ኃጢአት አለ። ክፉኛ ኃጢአት ሶስቱ እነዚህ ናቸው። የመጀመሪያው ለእግዚአብሔር የሚቀርበውን መስዋዕት ለራሳቸው ይወስዱ ነበረ። እየሰማችሁ ነው? ለራሳቸው ምን ይሉ ነበር? ይወስዱ ነበረ። ራሳቸው ከተጠቀሙ በኋላ ተረፈ ምርቱን ነበረ እነሆ መስዋዕት ብለው የሚያቀርቡት። የእግዚአብሔር የሆነውን ነገር ይሰርቁ ነበረ። የቤተ መቅደሱ አገልጋዮች ናቸው። ሁለተኛ ወገኖቼ የሚገባውን መስዋዕት ወይም ደግሞ የመብራቱን ስነስርዓት አያከናውኑ ነበረ። በተገቢው ሰዓት በተገቢው ስፍራ አያደርጉም። በጣም ሰዓት ስለሌለኝ ነው እንደው ጭርፍ እያደረጉ ሄደው አንብቡት እናንተ መጽሐፈ ሳሙኤልን። እነሆ
ምዕራፍ 2 ጀምራችሁ እስከ ቁጥር 5 ድረስ አንብቡት። የዛሬው ታሪክ ይደረጋል። አዎ የቤተ መቅደሱን መብራት አያበሩ። ሶስተኛውና የመጨረሻው በመገናኛ ድንኳን ውስጥ የእግዚአብሔር ስም በሚጠራበት ስፍራ ላይ በቅድስና ስፍራ ላይ ወደ እግዚአብሔር ቤት መጥተው የሚያገለግሉ ወደ ቤተ መቅደሱ የሚመላለሱትን እነሆ እግዚአብሔር ሴቶችን በመገናኛው ድንኳን ውስጥ በእውነት በእግዚአብሔር ፊት ይወድቁ ነበር። እንደምን አደራችሁ? ጨርሻ ታቦተ ጽዮን የተባረከችበት እግዚአብሔር ያዘነበት አንዱና ዋነኛው ሐሳብ ይሄ ነው። ስለዚህ እስራኤላኖች ከፍልስጤም ጋር ውጊያ ጀመሩ፣ ወይም ደግሞ ውጊያ ገጠሙ። ወደ ሐሳባችን እንምጣ ወገኖቼ። ዛሬ እግዚአብሔር መቅደሱን እንዲያጸዳ መቅደሱን እንዲጠብቅ የእርሱ ቅዱስ ፈቃድ ይሁንልን። ብዙ ያዘንባቸው ጉዳዮች አሉ። ብዙ የምንሰማቸው በተለይ በዚህ ዘመን ማህበራዊ ሚዲያ የውስጡ የቤተ መቅደሱን በእውነት የሚስጥር አገልግሎት ወደ ፊት ለፊት እያወጣ እያጋለጠ አባቶችን የሚያዋርድ ቤተክርስቲያንን የሚሰድብ ትውልድ የመጣው በዚህ ዘመን ነው ወገኖቼ። እግዚአብሔር ይህንን ዘመን ያሻግረን። በበጎ ነገር እንድንኖር እግዚአብሔር ይምታ። የምንሰማው የቤተ መቅደሱ ነውር ያስከፋል፣ ብዙዎችን ያሳዝናል፣ ብዙዎችን ያስለቅሳል። እግዚአብሔርን የሚያከብር አይደለም፣ አባቶችን የሚያከብር አይደለም። አንደበቱን ከፍቶ የሚሳደብ ትውልድ መጥቷል። አባቱን ከማክበር ይልቅ አባቱን ለማዋረድ የሚሯሯጥ በዝቷል። አዎ በስድብ ኮይን የሚሰበስብ በስድብ ሼርና ላይክ የሚያበዛ ብዙ ትውልድ ተፈጥሯል። ስለ ቤተ ክርስቲያን ዘብ የቆሙትን አይደለም አባቶችን ወይም ደግሞ የቤተ ክርስቲያንን ክብር የሚያዋርዱትን ነው። እግዚአብሔር ሁላችንም ልብ ይስጥልን። አዎ ልብ ይስጥልን አለ። አዎ የቤተ መቅደሱ አገልጋይ ካህናት ሆነው አፍኒንና ፊናስ እግዚአብሔርን አሳዘኑ። ለእግዚአብሔር የሚገባውን ክብር ትተው ለራሳቸው ክብር ቆሙ። ወገኖቼ እግዚአብሔር አዘነ። ተመልከቱ። አዎ ውጊያው ተጀምሯል። እስራኤላውያኖች ከፊልስጤናውያኖች ጋር ሊዋጉ ወጥተዋል። ሲወጡ ወገኖቼ የመጀመሪያውን ጦርነት ሲያከናውኑ እስራኤላውያኖች ተሸነፉ። ምን አሉ? ንገሩ። ምን አሉ? ተሸነፉ። 4000 ሰው ሞተባቸው ወገኖቼ። ስንት ሺህ ሰው ሞተ? 4000 ሰው። ጥፋታቸው ምን እንደሆነ ወደ ኋላ ማሰብ ጀምረዋል። ለዚህ ነው እንዲህ ያሉ ወገኖቼ ዛሬ እግዚአብሔር በፊልስጤማውያኖች ለምን መታዳሉ? ጥያቄ ጠየቁ። ወጥተናል፣ ለማሸነፍ ወጥተናል፣ ተዋግተናል። ነገር ግን እግዚአብሔር በጠላቶቻችን በፊልስጤማውያን ፊት መታዳሉ። ጣለን። 4000 ሰው ሞተብን። ለምን? እግዚአብሔር ረስቶናል አሉ። እግዚአብሔር አይርሳችሁ ወገኖች። ምን አይበለን እግዚአብሔር? ኧረ አትርሳን በሉት። እግዚአብሔር አትርሳን በሉ። እስቲ ጮክ በሉ። እግዚአብሔር አትርሳን በሉ። እግዚአብሔር አይርሳን ሁላችንንም። እግዚአብሔር ፊት ስለዞረ ነው ብዙ ነገሮቻችን የተበለሻሹብን ወገኖች። እያለቀስን ያለነው ለዛ ነው። የካህናት መታረድ፣ የቤተ መቅደስ መቃጠል፣ የታቦታቱ እነሆ ወደ ውጭ አውጥተው እያቃጠሉብን መክተፊያ ነው እያሉ የመሰባበር ዛሬ የምናየው ትውልዱ በዚህ ተቀምጦ ቤተክርስቲያንን ለማዋረድ ቤተክርስቲያንን ለማፍረስ ይወጣል። እግዚአብሔር አይርሳን ወገኖቼ። እግዚአብሔር ፊቱን ሲያዞር ፈተናው መከራው ይበዛል ወገኖቼ። ፊትህን አታዞርብን መልስልን እንበለው። አዎ የምንሰማውን ነገር እንዲያርቅልን፣ የሕፃናቱ ሞት እንዲበቃ፣ የሚታረዱት እናት አባቶቻችን ሞታቸው እንዲበቃ፣ ደማቸው የፈሰሰ የእናት አባቶቻችን ደም እንዲያቆም እግዚአብሔር ሆይ በቃ እንበሉት። ፊትህን አትመልሳት፣ ፊትህን ወደ እኛ አዙረው። አዎ ተመታናሉ እስራኤላኖች። ለምን? እግዚአብሔርን ይዘው አልወጡማ። አሰቡ። ወደ ሁለተኛ ሐሳብ መጡ። ከኔ ጋር ናችሁ? ጨርሻለሁ። እንደምን አላችሁ? እስቲ ለዛሬ ያደረሰንን አምላክ በደንብ አድርጋችሁ አመስግኑ። እግዚአብሔር ለሚመታ ብለው ያሰቡት እስራኤላውያኖች ደገሙ። 4000 ሰው አጡ። ተመልሰው ተማከሩ። እንዲህ አሉ፣ ለምንድን ነው ብቻችንን የምንወጣው? ለምን ብቻችንን እንወጣለን? ታቦተ ጽዮንን ታቦተ ማርያምን ይዘን ለምን አንወጣም? ማርያምን ይዞነትን በእውነት አልጎደለብንም። ማርያምን ይዘን ዘምረን ወገኖቼ ዝማሬያችን መሬት አልቀረም። እንዳይመስላችሁ ሌሎች እንደሚያወሩት ዛሬም ማርያም 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 ብለን እንጠራታለን። ነገም እንደይማታለን። ማርያም 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 እንላታለን። ሁሌም በሕይወታችን ዘመን
ማርያም ማርያም እንላታለን። ክብር ለስሟ ይሁን። በእውነት አሸንፍልናል ብለው ያመኑበት መንገድ ነው። እግዚአብሔር ይዞ የወጣ በእውነት ድል አድርጎ ይመለሳል። ግን ኃጢአታቸው ከልባቸው ስላልጠፋ ከእግዚአብሔር እንዴት ይቅደምላቸው? ብዙ ሰው የሚፈልገው ነገር አለ። ይወጣል፣ ይሰራል፣ ሳይሳካለት ሲቀር እግዚአብሔር ረሳኝ ይላል። እግዚአብሔርን ይዘው ውጣ። መጀመሪያ መቼ ከቤት ጠዋት ስትወጣ ከእግዚአብሔር ጋር ወጣ? መቼ ሰላም አውለኝ፣ መቼ ሰላም አሳድረኝ ብለህ ወጣ? እግዚአብሔር ሆይ ተከተለኝ፣ እስራኤል ባርክልኝ ብለህ መቼ ወጣ? እንዴት አትሸነፍ? እንዴት ለጥላት እጅ ተላልፈህ አትሰጥ? እግዚአብሔርን ይዞ የማይወጣ ይወድቃል። ወገኖቼ እግዚአብሔርን ይዘን ወጥተን እንድናሸንፍ ማን ይርዳል? ንገሩኝ፣ ማን ይርዳል? የቃል ኪዳኑን ታቦት ለሁለተኛ ጊዜ ይዘው ወጡ። ወገኖቼ ተዋጉ። አሁንም አልሆነላቸው። ከበፊት ይልቅ አሁን ጠነከረ። ደግሞ ሞቱ። 30,000 ሰው ሞተባቸው። ስንት ሰው አልቋቸው? አቤት ሞት አይደንቀንም አይደል? አሁን ላይ እኛ ምን ይደረግ? የወንድሙ ሬሳ ላይ ቆሞ ሰልፍ የሚነሳ ትውልድ ተፈጠረ። አይደንቀንም? ሞት ልባችንን አደንድኖታል። ገና ጨቅላ ሕፃን ሞተች ሲባል ከንፈራችንን መጠን ከማለፍ ውጭ ሌላ ምንም እያደረግን አይደለም። አዎ ሞት በርትቷል ወገኖቼ። እግዚአብሔር አሁን ካለንበት የሞት ሕይወት እግዚአብሔር ሁላችንንም ያውጣል። 30,000 ሰው ሞተ ወገኖቼ። በዚህ ጊዜ እግዚአብሔር ታቦት ተባረከች። ያሳዝናል። በእኛ ክብር ማጣት ብዙ ነገሮቻችንን ለሙርኮ እየሰጠን ነው። ለጥላት አሳልፈን እየሰጠን ነው። ለዚህ ነው የማንም ጎረምሳ መንገድ ላይ የሚቀልድብን ወገኖች። ክብራችሁን ይዛችሁ ክብራችንን ይዘን ልንኖር ሁላችንም በዚህ ዘመን ልንዘጋጅ ይገባል። እግዚአብሔር ክብር በእኛ ላይ እንዲሰራ እግዚአብሔር ቤተ መቅደስ ሆነን መኖር ያስፈልጋል ወገኖቼ። አዎ ታቦተ ጽዮን ተማረከች ወገኖቼ። በውጊያው ላይ የወጡት ሁለቱ ካህናት አፍኒንና ፊናስ እነሱም ሞቱ። በውጊያው ላይ አለፉ። አባታቸውን ካህኑ ኤሊ እነሆ የ98 አረጋዊ ሽማግሌ ነው። አይኖቹ ፈዘዋል፣ ደክመዋል። በመንደሩ ላይ ቁጭ ብሎ ይሰማ ነበረ። ምን ይሉ ነበረ? ታቦተ ጽዮን ተማረከች እያሉ አካባቢው ተረበሸ፣ ተናወጠ፣ ሽብር ሆነ፣ ደነገጡ። የብዙዎች ፍርሃት፣ የብዙዎች ድንጋጤ እነሆ ወደ ኤሊ ሆኖ መጣ። ምንድነው እያለ ጠየቀ። መጣ መልእክተኛው። አባቴ ኤሊ አለው። አዎ ታቦተ ጽዮን ተማርካለች፣ አፍኒንና ፊናስ ሞተዋል አለው። ደነገጠ። ከወንበሩ ላይ ወድቆ ሞተ ይላል። ከድንጋጤ ሞት መድኃኒዓለም ይጠብቀን ሁላችን። ሞተ። ለምን? ታቦተ ጽዮን ስለተማረከች። ምን ስላለች? ንገሩኝ እንጂ ምን ስላለች? ስለተማረከች። ታቦተ ጽዮን ተማረከች። ለኃጢአት ድል ለማድረግ ሲወጡ ጉልበታቸው፣ ኃይላቸው ተነጠቀ። ባዶ እጃቸውን ቀሩ። ታቦቷንም በእውነት ለጠላት አሳልፈው ሰጡ ወገኖቼ። አዎ ካህኑ ኤሊ ብቻ አልነበረም ይህን ቃል የሰማው ለታቦተ ጽዮን መማረክ። እውነት እላችኋለሁ የፊናን ሚስት የሆነችው የኤሊ አማት ምራት የሆነችው የፊናን ሚስት እንዲሁ ነፍሰ ጡር ነበረች። የሞቷ ጊዜ ደርሶ ይህንን ዜና ሰማች። አፍኒንና ፊናስ ሞተዋል። አረጋዊው ሽማግሌ እንደሞተ ሰማች። ታቦተ ጽዮንም ተማረከች። በዚህ ጊዜ አዘነች። በምጧ ሰዓት ታጠገቧ ሆነው የሚያዋልዷት እናቶች፣ ምጧን ለማገላገል ያሉ እናቶች እያማጠች አግዟት ነበረ። ወንድም ልጅ ወለደች። አይዞሽ አትፍሪ፣ ወንድ ልጅ አግኝተሻል። በዚህ ጊዜ ያ የተወለደው ልጅ እነሆ እንዲህ ብላ ጠራችው፣ ኢካቦድ አለችው። ምን አለችው? ነገሩኝ። ክብር ከእስራኤል ለቀቀ ማለት ነው። መድኃኒዓለም ክብራችንን ይመልስልን። የኢትዮጵያን ክብር መድኃኒዓለም ይመልስልን። የተዋሕዶ የቤተክርስቲያናችንን ክብር መድኃኒዓለም ይመልስልን። ኢካቦድ ሆነናል። ክብራችን ለቋል ወገኖች፣ ለቋል። በኃጢአት ወንድ ከወንድ የሚጋባበት፣ ሴት ከሴት የሚጋባበት ዘመን ያው አሁን ክብራችን ለቋል። ኢትዮጵያዊነት ይህ አይደለም። ከአንዱ ቤት እንጀራ ከአንዱ ቤት ወጥ አምጥተን የምንበላ ሰዎች ነበር። ዛሬ በራችንን ዘጋን። ኢትዮጵያዊነት ቀረብን። ሽማግሌ የሚያከብር ትውልድ ነበር። አባቱን የሚሰድብ ትውልድ መጣ። ምን ትፈልጋለህ? ክብር ለቋል። የእግዚአብሔር ክብር እንዲመለስ ልንጸልይ ያስፈልጋል። የቤተ ክርስቲያን ክብር ትላንት ጠፈር የነበረችው፣ ትላንት ብዙዎች የሚቀጠቀጡላት እጅ ቤተ ክርስቲያን ዛሬ ማንም ተነስቶ የሚሰድባት ወገኖቼ
ክብሯን ልናስመልስላት ይገባል። ክብር ለቋል ወገኖች። ከእስራኤል ክብር ለቀቀ። ትላንት የነበራቸው ማንነት ወረደ። ታቦተ ጽዮንን አስማርከው መጡ፣ ባዶ እጃቸውን ተመለሱ። ክብራቸው እግዚአብሔር ነበረ። ምነው ኢትዮጵያኖች ዛሬ ክብራችንን ለቀቅን? ምነው የወደደንን ጌታ በመስቀል የተሰቀለልንን ጌታ ጠላን? እርሱን ብቻ አይደለም የወለደችውን እርሱ የወደዳትን ያከበራትን እናቱን ትውልዱ ጠላት ወገኖቼ። እኛ ግን እንወዳታለን። አመስግኗት እባካችሁ። ክብርን እንዳይለቅ ድንግል ማርያምን ወደዱ። ክብርን እንዳይለቅ ቅዱሳኑን አክብረህ ኑር። ክብርን እንዳይለቅ አባቶችን አክብረህ ኑር። ክብርን እንዳይለቅ ወደ ቤተ መቅደስ ስትገባ የቤተ መቅደስን ስርዓት ጠብቀህ ክብርን እንዳይለቅ ጎንበስ ብለህ ግባ። ክብርን እንዳይለቅ አባቶቻችሁን ዘመን ያሉትን አክብሩ። ምነው ዛሬ የክብር ዘውድ የደፋበት ሽማግሌ አጣን? ሽበት ያለበት ሽማግሌ በዓይናችን ለማየት ተሳነን። ምን ነው ክብራችን የለማ? ምን ነው አስታራቂ ሽማግሌ ጠፋ? አገር ስትቀደድ የሚሰፋ ሽማግሌ ያስፈልጋል። ሰው ሲጣላ የሚያስታርቅ ያስፈልጋል። ምን ነው ሽማግሌዎች ጠፉብን ዛሬ? ምን ነው ዓይናችን ራበው? ክብር ለቋላ። ክብራችንን መድኃኒዓለም ይመልስልን። ተመልከቱ ታቦተ ጽዮንን በዚህ በአንደኛ ሳሙኤል ምዕራፍ 5 ቁጥር 1 ላይ ታቦተ ጽዮንን ተማረከች። ወደ አዛጦን ያሉ ሰዎች ጋር ተማርካ ሄደች። እነሱ ደግሞ የሚያመልኩት ጣዖት አለ። ያ ጣዖት ዳጎን በዛ ጣዖት በሚመለክበት ስፍራ ወስደው ታቦቷን አስቀመጡ። ይገርማቸዋል። ማርከናል ብለው ነው የመጡት። የትምህርታችን መነሻ ርዕሴ ነው። የእግዚአብሔርን ታቦት በጣዖት ቤት የሚያስቀምጥ ማን ነው ይላል ቅዱስ ጳውሎስ። ማን ነው የሚያስቀምጥ? ምን ጉልበት ኖሮት? ምን ኃይል ኖሮት? ተመልከቱ፣ እነዚህ ሰዎች ያደረጉት ይሄ ነው። ታቦተ ጽዮንን አምጥተው በዳጎን አስቀመጠ። አስቀምጠው ሄዱ። ሲመጡ በንጋታው በሩን ከፍቶ ሲያዩ ዳጎን በግንባሩ ተደፍቶ ወድቋል። ታቦተ ጽዮን ግን አለች። ክብር ለመድኃኒዓለም አለች። ማደሪያው ነች። ልዑል ማደሪያው ደረቀ ተብሎ እንደተነገረላት ለዚህ ነው ኢሳይያስ ሲናገር ሰው ሁሉ እናታችን ጽዮን ይላታል፣ በውሷ መድኃኒት እርሱ ተወልዷል አለ። ሰው ሁሉ እናታችን ማን ይላታል? ንገሩኝ እንጂ። አረ ማርያም ላይ ናችሁ ያላችሁ፣ ንገሩኝ ማን ይላታል? አመስዋዕታ ጽዮን ሰው ሁሉ ይላታል። ይናገራል ይሄንን ቃል ወገኖቼ። ሰው ካልሆንክ ድንግል ማርያምን ማመስገን አትችልም። ጌታ ሆነ ድንግል ማርያምን ማመስገን ብትል አትችልም። ሰው መሆን ያስፈልጋል። ሰው ሁሉ ነው የተባለው። ምን ሁሉ? እኔ ሰው ነኝ የምትሉ እጃችሁን ከፍ አድርጉ። በማርያም ነው ምድሪቷ ትስማ። ከፍ አድርጉ፣ እጃችሁን ከፍ አድርጉ። ለዚህ ሆነ ድንግል ማርያም ሳታቋርጡ እልላችሁ አመስግኑ። ሰው ያስፈልጋል። ድንግል ማርያምን ለማክበር ማንን ለማክበር? ድንግል ማርያም የዓለሙን ጌታ የወለደች እናት እንዴት አናከብራት? አይደለችም እርሷ እቤት ያለችውን እናቴን ታከብራታለህ። እምዬ እያለ ምን ላርግልሽ፣ ምን ልሁንልሽ እናቴ፣ እግርሽን ልጠብሽ። ትውልዱ ከፍቶ ነው እንጂ እናቱን የማያከብር ልጄ ግድ የለም ይሄ አይሆንም ስትለው እናት ዞር በይ እባክሽ ብሎ በር ዘግቶባት የሚሄድ ብዙል። ከሞተች በኋላ ያለቅሳል። ያንተ ለቅሶ እሷ ምን ያደርግላታል? እያለች ጠብቃት፣ እያለች ተንከባከባት። እቤት ላለችው እናቴ ምን አማረሽ በላት፣ ሳትሞትብህ። እናቴ ምን ላርግልሽ በላት፣ እያለች በሕይወት የእናትነት ፍቅሯን ግለጽላት። አዎ እናት ነች። እናት ስንት ፊደል ነው? ጨረስኩኝ። ስንት ፊደል ነው? ስንት ፊደል ነው? የመጀመሪያው ምንድን ነው? ነው ምጥ ነው። 9 ወር ከ5 ቀን አምጣ የወለደች እናት ምጥ ብላ ተጨንቃ። ለዚህ እኮ ነው ዛሬ እናቶቻችን አንጀታቸው የማይችለው ስፍስፍ የሚሉ። ድንግል ማርያምንም ለማመስገን ወገኖቼ ሰው መሆን ያስፈልጋል። ጊንጥ ትሆን አችልም። የጊንጥ ባህሪ ባህሪ ያላቸው ብዙ ሰዎች አሉ። እግዚአብሔር ልብ ይስጣቸው። ታቦተ ጽዮን በተማረከችበት ቦታ እነሆ ማርከው አስቀመጡባት። በዛ በጣዖት ቤት ውስጥ ድል አደረገች። ሲያዩ አሉ ተለቀቁ። አይ ቆይ እስኪ እንግዲህ ሁለተኛ እንሞክራሉና አስተካክለው አሁንም አስቀመጧት። ያንን ዳጎንንም ወገኖቼ አብረው አደረጉና አስቀመጡ። ሲመጡ በንጋታው ለሁለተኛ ጊዜ ይገርማቸዋል። የእግዚአብሔር ክብር ተገለጠ።
ያ ጣዖት ወደቀ። መውደቁ ብቻ አይደለም፣ አንድ እጁ ወደ ግራ አንድ እጁ ወደ ቀኝ፣ አንገቱን ለብቻው ደረቱ ለሁለት ተሰጥቆ ተበታትኖ አገኙት። ክብርና ምስጋና ለአምላካችን ነው። እመቤታችንን እንድናከብራት እመቤታችንን እንድንወዳት በዛሬው ዕለት በእናቱ ስም ይሄ በዓል ተሰይሞ ታቦተ ጽዮን ምድሪቷን እንድትባርክ እንዲሁም ወደ ኢትዮጵያ ገብታ አክሱም ላይ ዛሬ በክብር እንድትቀመጥ የሆነበት ነው ማለት ነው። ጠላት እየወደቀብን አሁን ለጦርነት ወጡ ሰዎች ተሸንፈው ታቦቱንም አስማርከው እውነት ነው። እርሷ ግን ድል አደረገች። ታቦተ ጽዮን ዛሬ ድል አደረገች። ወገኖች ሲመጡም ተቆራርጧል። የእግዚአብሔር ታቦት በፊልስጤማውያኖች ዘንድ የተቀመጠው ለ7 ወር ነበረ። እንዲህ አሉ፣ ይሄ የኛ አይደለም እንመልስ ብለዋል። እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። የማትሰሙኝ ብቻ አጨብጭቡ ውስጥ አለ 2 ሰው አለ። እግዚአብሔር ይመስገን። ከዚህ ሁላ ሰው 2 ሰው በቂ ነው፣ በቂ ነው። አትስሙ። 7 ወር ተቀምጣ ነበር። በእንግዲህ ተነጋገሩ። ይሄ ያልሆነ ነገር ነው እንመልሳለን። ወገኖቼ የራሳችሁ ያልሆነውን ነገር መልሱ። ለሰው የበደላችሁትን ካሱ፣ በይቅርታ ተንቀሳቀሱ። ባካችሁ ይቅርታ ሰዎቹ የኛ አይደለም አሉ። እንመልስ ካልሆነ ግን መከራው ይበዛል አሉ። መከራ መጣባቸው ወገኖች፣ መከራ መጣባቸው። በእባጭ ተበሉ። እባጭ እየመጣ ወረራቸው። አይጥ እየመጣ በላቸው። ወገኖች እንዴት እንሁን? የወላ መከራ የኛ አይደለም እንመልስ። በሰው ገንዘብ የሚመጻደቅ አንዳንድ ሰው አለ። አንተ አይደለም መልስለት። አበዳሪና ተበዳሪ ሞታል ትላለህ። አንዳንድ ሰው ያበደረ ሰው ጨንቆት እያለቀሰ ስጠኝ ሲል ገንዘብ አልሰጥም ብለህ በሰው እንባ የምትቀልብ ትኖራለህ። መልስ። ያንተ አይደለም። ያንተ የሆነውን እግዚአብሔር እጅ ላይ ያስቀምጡልሃል። በሰው ገንዘብ ባካችሁ አትመጻደቁ። በራሳችሁ ገንዘብ ተመጻደቁ። ባይሆን እንመልስ በሉ። እኛ ነገሩን ላከብሮናል አሉና ታቦተ ጽዮንን በክብር በእውነት እመቤታችን ቅድስት ድንግል ማርያም በዛሬው ዕለት እንዲህ እናከብራል። በክብር ድል ከተደረገበት ወይም ደግሞ በምርኮ ከሄደችበት ታቦተ ጽዮን እነሆ በክብር አሸንፋ ወደ እስራኤላውያን ዘንድ የተመለሰችበት ዕለት ነው። በእኛ ምስጋና ያላችሁ ወገኖቼ ክብር እንዳይለቅብን ክብራችን እንዲመለስልን ልንጸልይ ይገባል። ክብራችን ማን ነው? ነገሩ የቤተ መቅደሱ ጉዳይ ብቻ አይደለም። የቤተ መቅደሱ ጉዳይ ብቻ አይደለም። አንድ ጊዜ ቆይ። እሺ አንዴ እንደምን አላችሁ? የቤተ መቅደሱ ጉዳይ ብቻ አይደለም ወገኖቼ። የቤተ መቅደሱን ጉዳይ አይታችኋል። ቤተ መቅደሱ ውስጥ ያሉ አገልጋዮች በሰሩት ትፍረት፣ በሰሩት ኃጢአት እግዚአብሔር አዘነ። እኛስ ግድ እኮ አገልጋይ መሆን አይጠበቅብንም። እኛ መቅደሳችን የማን ነው? ጨረሱ የማን ነው? የትምህርቱ ሀሳብ ዓላማም እኛ ላይ መጨረሻ ላይ ማረፍ ስላለበት ታሪኩን ብቻ መስማት አይደለም። ዓላማውም ሀሳቡም እኛ ላይ ሲያርፍ ነው ዛሬ አነገስኩ የምንለው፣ ዛሬ በረከት አግኝቼ መጣሁ የምንለው። እኛ ራሱ መቅደሶች ነን ወገኖቼ። ይህንን መቅደስ የሚጠብቅ ማን ነው? አዎ፣ ግን እግዚአብሔር የሰራውን መቅደስ እያፈረስን ተቸግረናል ወገኖች። እግዚአብሔር የሰራውን መቅደስ እያፈረስን ሰዎች ለሰሩት ቤተ መቅደስ አለው ብለን ዝቅ እንላለን። መጀመሪያ ሰው አክብሩ ወገኖች። ሰው እግዚአብሔር የሰራው መቅደስ ነው። ሰውነታችሁን አክብሩ። በዝሙት የወደቃችሁ ተነሱ። በስርቆት ያላችሁ ተነሱ። እግዚአብሔርን አናሳዝነው። በዘረኝነት ያላችሁ ከወደቃችሁበት የዘረኝነት አልጋ ተነሱ። መቅደሳችሁን አታቆሽሹ። ዘረኝነትን ስለመረጥን ተበታተንን። እግዚአብሔር አንድ አድርገን ባካችሁ፣ አንድ አድርገን። ልብሱ አዳፋ ሆኖ ጸጉሩ ለወጥ ብሎ አጠገባችን ብናገኘው ከየት መጣ ነው የምንለው? ሰው ነህና እንካ ብላ እንለው። ዘር እናስቀድማል። ከፍተናል ወገኖቼ። መቅደሳችንን እናጽዳው፣ እናስተካክለው። ጽዮንን ስናከብር፣ እመብርሃንን ስናስብ፣ የወደቀውን ጥላት ዲያጎንን ስናስብ እኛ እንዳንወርቅ መነሳት እንዳለብን፣ በንስሐ ሕይወት መመላለስ እንዳለብን ማሰብ አለብን። የሰማችሁ ነው። እድሜ ለንስሐ መድኃኒዓለም ያድላችሁ። እመብርሃን ትጠብቃችሁ። በዘርፋፋ ቀሚሷ ቅፍ ድግፍ ዳርጋችሁ፣ በወርቅ መስቀሏ ትባርካችሁ። በዛሬው ዕለት
ምድሪቷን ሁላ የባረከች መብርሃን ስሟን ጠርተን እንድንባረክ እግዚአብሔር ይርዳን። ጽዮን የምትወዱ ሲያመስሉ አባታለ ይለውና መስሏት ጽዮን 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 በረከት ስለምናገኝ ነው ወገኖቼ። አክሱም ጽዮን ሰው ይጓዛል እንደ ጉድ። ታቦተ ጽዮን አክሱም ላይ ስላለች ነው። ዘዋይ ላይ 40 ዓመት ኖራለች ወገኖቼ። ዘዋይ እዚህ ዛይ ደሴት ላይ አርባቱ እንስሳ አይታችሁ ከሆነ እመቤታችን ላይ ትሳለ 40 ዓመት ኖራለች። ከዛም እየዞረች አራት ቤተ መቅደሶች ላይ እመቤታችን በክብር አርፋለች ማለት ሞታለች አይደለም። እየባረከች ቦታውን ተገኝታለች። ዛሬ ደግሞ እግዚአብሔር አንድንና ባረከንና ዳግማዊት ጽዮን ማርያም ብለው አባቶቻችን እዚህ ቦታ ላይ ሰሩልን። አረ ለወልዋካቸው ጽዮን ባሰብናት ጊዜ አለቀስን አይደል ያለው ዳዊት። ለምን ቢባል መሻገሪያ ያለው ነው። እኛም እኮ አክሱምን አስበን ያለቀስንበት ጊዜ ነበረ። መንገድ ተዘግቶ አልነበረ? እዚህ ሆናችሁ አላለቀሳችሁ? አሁን ደግሞ እግዚአብሔር መንገዱን ከፈተው ሰላም አደረገው። አመስግኑ እንጂ ዝም አላችሁ። እመቤታችን እናታችን እዚህ አለችልን። በረከቷ ይደርብን። በጣዖት ቤት ታቦትን የሚያስቀምጥ ማን ነው? ደፋ ማንም አይችልም። ተሰባብሮ ይወድቃል። ጣዖታቶች ወደቁ። ታቦተ ጽዮን ከበረች፣ ከፍ አለች። ክብርና ምስጋና ላላታቸው ለሰዎች ኃጢአት መከራ ይመጣል፣ መቅሰፍት ይመጣል። እሱን ለማለፍ እግዚአብሔርን ማክበር ነው። እናቱ ድንግል ማርያምን ማክበር ነው። በዛሬው ዕለት መቅደሳችንን ጠብቀን ተባርከን እንድንኖር ይሄ በዓል ለኛ የሚያስፈልግ። ስለዚህ ንስሐ ገብተን መንግስቱን እንድንወርስ እግዚአብሔር ይርዳል። ስጋውን እንድንበላ ደሙን እንድንጠጣ እግዚአብሔር ይፍቀድልን። አሜን በሉ። አትፈልጉም እንዴ? በራችሁን ዛሬም ዘግታችኋል እንዴ? ክፈቱ እንጂ ልባችሁን ክፈቱ። የልባችሁን በር ክፈቱ። ይግባ እኔ እናንተ ውስጥ ይግባ ይላል እግዚአብሔር። ክፈቱልን። ግድ የለም። በራዕየ ዮሐንስ ምዕራፍ 3 ላይ አይደለም በበር ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ከእርሱ ጋር ገብቼ እራት እበላለሁ አለ። በር እያንኳኳ ነው ጌታ። በርህን ክፈት፣ የልባችሁን በር ክፈቱ። ጌታ ሆይ የጠመመውን አቅናልኝ፣ በሕይወቴ ኑር በሉት። ለዚህ ነው ባለደራሲው ምን ይላል መሰላችሁ? ጌታ ሆይ አንተ በር ላይ ቆመ ስታንኳኳ በር የሚከፍትልህ ጠፋ፣ ስበርና ገብተህ አድነን አለ። ምን በለን? መድኃኒዓለም ያድነን። የተቆለፈውን እርሱ እንዳይገባ የዘጋነውን በር መድኃኒዓለም ይክፈትልን። አሜን ወለ ግዴላችሁ ደስ አላላችሁ? ለበዓሉ አመስግኑ። አለላችሁ ያስራራየትን የአባቶቻችን አምላክ ቅዱስ እግዚአብሔር እሱ በድጋሚ የከበረና የተመሰገነ ይሁን። እንግዲህ መልካም ስራ ለመስራት እንዳንዘገይ፣ በጎን ለማድረግ እንዳንዘገይ። አንዳንድ ሰዎች በጎ ነገር ሲሰራ የሚያወዱ አሉ። በጎ ነገር ቤተክርስቲያን ውስጥ ሊደረግ ይገባል። እንደው ምዕመናን አስራት በኩራታቸውን ሲያወጡ፣ ስጦታ ሲሰጡ፣ መባ ሲሰጡ አሁን አወቅን ብለው የሚራቀቁ አንዳንድ ቁጭ ብለው ዩቲዩብ ላይ የሚለፈልፉ ሰዎች አሉ። የህዝቡን እንደው ሁኔታ እያያችሁ አረ እንዲህ እንዴ! የሚገርመው ያ እንደው ዛሬ ልናገረው ቲክቶክ ላይ እና ዩቲዩብ ላይ ቁጭ ብሎ የጻፈው ሰውዬ እኮ ከቤተ ክርስቲያን ደሞዝ የሚበላ ነው። አይገርማችሁ? እንደው በጣም ይገርማል እኮ ሲራቀቁ። እናንተ በመስጠታችሁ በረከት ታገኛላችሁ። በቃ አለቀ። ሌላ ጉዳይ የለም። በትንቢተ ሚልክያስ ምዕራፍ 6 ቁጥር 6 ላይ ምን ይዤ ወደ አምላኬ ወደ እግዚአብሔር ፊት ልሂድ ይላል። ምን ይዛችሁ እንደምትሄዱ አውቃችሁ ነው የምትመጡት። እናንተ ለምታደርጉት ነገር ሰዎች በሚሰጠው ስጦታ ላይ ሀሳብ መስጠት አይገባም። በረከታችሁ ነው የምታጡት። ለምናደርግ በረከታችንን መድኃኒዓለም ያትወን። በዚህ ቦታ ላይ ብዙ ጉዳዮች ተከናውነዋል። ደስ ይላል። አሁን ደግሞ እግዚአብሔር ቢረዳን ቢፈቅድ ብለው አባቶቻችን የከርሰ ምድር ውሃ ለማውጣት ስራ ላይ ናቸው። ውሃ ያስፈልጋል ተብሏል። እውነት ነው። ሁላችሁም ያላችሁበት ውሃ አውጥታችሁ ተጠቀሙ ተብለናል። ስለዚህ እነዚህም ደግሞ ለውሃ ማውጣት የሚሆን በጣም ብዙ ብር ያስፈልጋል። እግዚአብሔር ቢረዳን የራሱን ከርሰ ምድር ውሃ አውጥተን ውሃ ለቤተ ክርስቲያኒቷ ለማዘጋጀት ዝግጅት ላይ ነን አሉ። ስለዚህ አንድ የእግዚአብሔር ሰው መልካም ወንድም ደግሞ እናንተማ እዚህ ከደረሳችሁ ከለፋችሁ በሉ በርቱ፣ እኔ ላግዝ የመጀመሪያውን አለና ለዚሁ ቁፋሮ ይሁን ዘንድ ብሎ 2 ሚሊዮን ብር ሰጣለሁ ብሏል። ሁለት ሚሊዮን ብር ሰጣለሁ ብሏል። ውሃ ያስፈልጋል። እመቤታችን ቅድስት ድንግል ማርያም በወርቅ ጫማዋ ለውሻ ውሃ ጠጣች።